እስኪ እናንተ ብትሆኑ ፍቅረኛችሁ አሪፍ ላይ ነው ጥሩ ደረጃ ላይ ነው የሚኖረው ወይ ደግሞ ብር አለው ብላ እያሰበች እናንተ ግን ምንም ገንዘብ ባይኖራችሁ ምን ታረጋላችሁ? የዛሬው ባለ ታሪካችን ታሪኩ እንዲህ ማለት ያጋራናል። ቀጥታ ወደ ታሪኩ እንሄዳለን ማለት ነው። ሰላም ውድ የነስር ቲዩብ ቤተሰቦቻችን ዛሬም በድጋሚ ተመልሰን በሌላ ታሪክ ቀርበናል። የዛሬው ባለ ታሪካችንን ደግሞ ስሙን ዮኒ እንለዋለን ማለት ነው። እናም ዮኒ በትልቅ መስሪያ ቤት ውስጥ ተቀጥሮ የሚሰራ በጣም ጎበዝና ተግባቢ ተጫዋች ልጅ ነበር ማለት ነው። እናም ዮኒ የሚሰራበት ድርጅት የስራ ድርሻው የነበረው ለትልቅ ኃላፊ የሱ መኪና መንዳትና ከቦታ ቦታ ማዘዋወር ነበር ማለት ነው። በተለያዩ ቦታዎች እሱ በሚያደርስበት ሰዓት ላይ የያዘው መኪና በጣም የሚያምርና ውድ ቆንጆ ስለነበረ በአካባቢው ሰው የሚያየው ሁሉ የራሱ እስኪመስለው ድረስ ዮኒን ሁሉም በፈገግታ ይቀበለውና ያከብረው በቃ በደንብ ትሪት ያደርጉት ነበር ማለት ነው የሱ እየመሰላቸው። እናም ዮኒ በድንገት አንዴ አለቃውን ይዞ በሚሄድበት ሆቴል ላይ ሕፃን እያለ በጣም የወዳት የነበረች እናም ግን እሷን ቀርቦ ለማውራት የሚፈራና የሚያፍራትን ልጅ በድንገት ያያታል ማለት ነው። እናም ባያ ሰዓት ግን ከአንድ ከጓደኛዋ ጋር ቁጭ ብላና እየተጫወተች ስለነበረ ባያ ቅስፈትን በጣም ቆንጆና ውብ ሆና በፊት ከሚያውቃትም ይበልጥ በጣም አምሮባትና ቆንጆ ሆና ያያታል ማለት ነው። እናም ባያ ሰዓት ከድሮ ጀምሮ ይወዳት ስለነበርና ደፍሮ እንኳን መናገር ሳይችል ቀርቶ እስቲል በግልጽ እንኳን ሳታየው እናም ማን እንደሆነ እሷም ራሷ አታውቀውም ነበር ማለት ነው። እናም አሁን ግን ከበፊቱ በጣም ተቀይሮ ስለነበር ድፍረትም ስላለው ምንም ነገር ስለማይፈራ ሄዶ እሷን ሰላም ማለትና ማውራት ይጀምራል ማለት ነው። ከዛም ግን እሷም ጨዋታውና ከሰዎች ጋር የሚግባባበት ሙድ ተመችቷት ስለነበረ ወዲያው ከሱ ጋር ለመግባባት ጊዜ አልፈጀባትም ማለት ነው። እናም ዮኒ እዛው ጋር ተቀምጦ እነሱን በሚያወራበት ሰዓት ላይ አስተናጋጁ ይመጣና መኪናውን ከበር ላይ ትንሽ ጠጋ እንዲያደርግና ሌላ መኪና ላይ ደርቦ እንደቆመ ይነግረዋል ማለት ነው። ከዛም ግን ሄዶ ዞር ሲያረጋት ያቺ ልጅና ጓደኛዋ ዮኒ የሚነዳው መኪና አስተውለው ያዩታል ማለት ነው። ባዩበት ሰዓት ግን የያዘው መኪና በጣም ውድና ቆንጆ ስለነበረ እነሱም በጣም ሀብታም ይመስላቸውና ይገረማሉ ማለት ነው። ከዛም ግን ዮኒ ተመልሶ መጥቶ ቁጥሯን ተቀብሏት ወዲያው ይሄዳል ማለት ነው። ከዛም ግን ከጊዜ ወደ ጊዜ በስልክም ሲያወሩም ሲግባቡም ጨዋታውና ሙዱ በጣም ደስ እያላት ስለመጣ ሞር በጣም እየተግባቡና እየተዋደዱ ይመጣሉ ማለት ነው። ዮኒም ግን እሷም በጣም ጥሩ ደረጃ ያለ ሰው እናም ጎበዝ ታታሪ በዚህ እድሜው በወጣትነቱ ይህን ሁሉ ነገር በማሳካቱ እየተገረመች እሱም ግን የሰጠችው ቦታ ደስ ስላሉና ስለተመቸው የኔ አይደለም እንኳን ብሎ ለመናገር አልደፈረም ነበር ማለት ነው። ከዛም ግን ዮኒ ሁሌ እሷን ሊያገኛት በሄደበት ሰዓት ላይ ያለቃውን መኪና ይዞ ስለሆነ የሚሄደው አሪፍ ደረጃ ላይ ያለ ሰው አርግታ ነበረ የምጠብቀው መስለው ማለት ነው። ከዛም ግን እሱ ከጊዜ ወደ ጊዜ በጣም እየወዳትና እያፈቀራት ይመጣል ማለት ከበፊትም ፍላጎት አድሮበት ስለነበረ እቺ ልጅ አግብቼ መኖር ፈልጋለሁ ብሎ ያስባል ማለት ነው። ከዛም ግን እሷን አግብቶ እንዳይኖር የሚያስገድደው አንድ ነገር እንዳለ ትዝ አለው። እሱም ግን የነበረው ነገር ፋይናንሻል በጣም ጥሩ ነኝ ሀብታም ነኝ ብሎ ስለሆነ የተግባባትም የተዋወቃትም እንዴት ብሎ መኪናው የሱ እንዳልሆነ የሚሰራው ስራ ሹፍርና መሆኑንና ምንም አይነት ገንዘብ እንደሌለው በምን አይነት መልኩ እንደሚነግራት ግራ ይገባዋል ማለት ነው። እናም ዮኒ ለኛ ታሪኩ እንዲህ ማለት አጋጥቶናል ማለት ነው። እኔ እቺ ልጅ በጣም ነው እየወደድኳት ያለው ከበፊትም ጀምሮ ፍቅር ስለነበረብኝ አሁን ደግሞ ሞር በጣም እያፈቀርኳት እና ጸባዩዋም መልኳም ሁሉ ነገሯም እየገዛኝ መጥቻለሁ። ከሷ ጋር ተጋብቼ ልጆች ወልጄ በፍቅርና በሰላም በደስታ ነበር መኖር የምፈልገው። ግን እዚህ ጋር ውሸቴን እንዴት ብዬ እንደምሰርዘው እና ደግሞ ምንም የሌለኝ ደሃ መሆኔን በምን አይነት መልኩ እንደምነግራትና እንደምገልጽላት ራሱ ግራ ገብቶኛል። እስቲ እናንተ በእኔ ቦታ ብትሆኑ ምን ታደርጋላችሁ ይለናል። እስቲ እናንተም ለዮኒ ይጠቅመዋል እቺ ነገር ብነግረው ይደግፈዋል ያበረታል ብላችሁ ታስቡትን ነገር እንዳለ ሐሳብ መስጫ ኮሜንት ላይ ማስቀመጣችሁን እንዳትረሱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይረሳ። ቀጣይ በሌላ ታሪክ እስክንገናኝ መልካም ጊዜ እያልኩኝ በዚህ ሰናበታለሁ። ሌሎች ባለ ታሪኮችም ከታች በምናስቀምጥላችሁ የሶሻል ሚዲያ አማራጮች ታሪካችሁን ለኛ ማጋራት ትችላላችሁ። መልካም ጊዜ መልካም ቀን ወዳችኋለሁ እያልኩ በዚህ ሰናበታለሁ።